ትተዋለች። የሆነ ፍቅር የጎደላት ያነሳት ነገር እንዳለ ያስታውቃል። ከሆነ በኋላ ነው እኛ የሚታወቀን። በጣም የኛ ሰው የኛ ነገር የሚገርመው እሱ እና ብዙ ጊዜ ኢቭን ባሏ አክቲቭ አይደለም እና እሷ ነች ሁሉን ነገር ስታደርግ ማየው እና የዋህነት አላት፣ አይኗ ላይ የዋህነት አላት። መልካም ሴት ነች፣ በራሷ ኮንፊደንስ ያላት ሴት ነች፣ ብቃት ያላት። በቃ ይችን ሴት ቢያንስ በዙሪያ ያሉ ጓደኞቿ፣ ባሏ፣ ቤተሰቦቿ ለምን ዝም አሏት? ሲከፋት ለምን ዝም አሏት? ለምንድን ነው የብዙዎች ችግር በዙሪያችሁ ያሉ ሰዎች ለምንድን ነው ከመሞት የማያድኗቸው? ይቺ ሰው እኮ በዛ ሰዓት የሆነ ነገር በጭም በአንድ ቀን ወስና በአንድ ቀን አይደለም ይሄን ያደረገችው አይደል? የሆነ ጊዜ አሟት ታማ ነው ታማ ነው ደክሟት ይሄን ያደረገችው። ይህን ያህል ሰው ሲታመም በዙሪያ ያለ ሰው ለምንድን ነው ሞታችሁን የምነኝ? ለምን የራሱን ወድ ለመሙላት የሚሯሯጥ? ለምን ግን እውነት ፈጣሪ በምን ቃላት እንደሚገልጸው አላውቅም። ሰው ራስ ማጥፋት በጣም ከባድ ነው፣ በጣም ከባድ፣ በምድርም በሰማይ ከባድ ነው። ለዚህ ውሳኔ የዳረጋት ነገር ፈጣሪ ብቻ ነው የሚያውቀው። ሌላው እሷ ሄዳለች። እሷ ስለሄደች ምንም ልናውቅ አንችል። ግን አንድ ነገር ልንገራችሁ። ዛሬ ሶሻል ሚዲያ ላይ ሳይ ወይም ኮመንት ምናምን እያየው ነበርና ባክሽ ትክክል ነሽ፣ ምን አባቱን ያለ ምናምን እኛም መጪ ነን እኛም እንመጣለን የሚል ነገር እየሰማሁ ነው። ደግሞ ከአረብ ሀገር ያላችሁ ለምን ተሰደዳችሁ? ለምን እንደዛ ማድረግ ፈለጋችሁ? ለምን ለውጥ ህይወትን ለመቀየር መጣችሁ? እዚህ የሚደርስባችሁ ነገር እዚህ ጋር አሁን ሞት እረፍት ነው፣ የኔም ቀን የቀረበ ነው። ለምን ነው እንደዛ የምትይው አንቺ? ምን ማለት ነው? ሰው የተናገረውን እኮ ነው፣ የአፉን ፍሬ እኮ ነው የሚበላው። ለምን እንደዛ አይነት ውሳኔ መወሰን ፈለግሽ? እናት ምንድን ነው አልገባኝም። ለምንድን ነው ሰው ይሞክራል፣ ሳይሳካለት ከቀረ ሌላ ጊዜ ደግሞ ይመጣል። ምን ግፋ ቢል የሆነ ለውጥ ሀብታም መሆን ወይ ገንዘብ መያዝ ወይ ትዳር መያዝ ነው አይደለ? ሌላ የሚቀር ነገር አለ? መተንፈስ ከልክሏቸዋል? እግዚአብሔር አልከለከለም። እኔ ምን እንደምን አላውቅም። እዚህ ያላችሁ ደግሞ እራሳችሁ ብታወሩ ደስ ይለኛል። ታብታብ ኮፕሊንግ ሼር አድርጉ። አዎ ትክክል ማሳሚ። እንደዚህ አይነት ነገር ማድረግ የለብንም። ሁላችንም ምንም እንኳን ደካሞች ብንሆን በቻልነው መጠን ወደ ፈጣሪ ማልቀስ እንጂ እንደዚህ አይነት ውሳኔ መወሰን አለብን ብዬ አላስብም። እና እባካችሁ እንደዚህ አይነት ነገር ውሳኔ አትወስኑ። እውነት ነው፣ እኔም ስላየው ነው እንደዛ አይነት ኮሜንት በየአንዳንዱ ቪዲዮ በልጅቷ ቪዲዮ ስር እና በልጅቷ ፎቶ ስር እየሄዳችሁ በቃ እኔም በቅርቡ መጪ ነኝ፣ እኔም ወደዛው ነው፣ ከፊትና ኋላ ነው የምንሄደው ምናምን የምትሉ ሰዎች አላችሁ እና በዚህ ናህል ልክ መሆን የለበትም። ማለት እናንተ በፈጣሪያችሁ ብቻ ተማመኑ። በቃ ማለት እስቲ እናንተ ወደ ፈጣሪ አልቅሱና ጸሎታችሁ ሳይሰማ ይቅር ማለትም ፈጣሪ እንባችሁን ሳያብስ ይቅር እና የሆነ ነገር ግዴታ አሁን ካልሆነ ወይም ደግሞ ዛሬ ካልሆነ ወይም በዚህ ወር ካልሆነ ብላችሁ አትበሉ። ምናልባትም እኮ መጥፊያችሁ ማለት ሰጥቷችሁ በዛ ነገር ልትጠፉበት ትችላላችሁ በማይክሮ ሰከንድ ውስጥ። ገባችሁ? ማሰብ ያለባችሁ እግዚአብሔር አምላክ ምናልባትም የእረፍት እንጀራ ሊሰጣችሁ ስላሰበ ነው እኮ የሚዘገየው። ገባችሁ አይደል? ስለዚህ እንደዚህ መቸኮል የለባችሁም። የሆነ ነገር ላይ እንደዚህ አይነት ውሳኔ መወሰን የለባችሁም እና አስተውሉ ባካችሁ እህቶች፣ አስተውሉ። ማስተዋል መልካም ነው እና እናስተውል። በቃ ሁሉን ለፈጣሪ ሁሉን ለሚችል ለፈጣሪ እንስጠው ነው የምለው። ይሄ ነው መልዕክቴ። ሌላው እንደው ከሷ እንትን ብዬ ቢራቢሮ ግቢ እኔ እንትን አድርጌልሻለሁ። እኔ ግቢና ማውራት ካለብሽ ያልሻል ነው ያው ግቢ። ቴንክ
እኔ የምነግራችሁ አንድ ነገር ልንገራችሁ። ቆይ አንድ ሰው ትዳር ሳይሳካለት ከቀረ፣ ገንዘብ ፈልጎ ስላሳገኝ ከቀረ፣ የሆነ በዙሪያ የሚያምነው የሚወደው ሰው ከከዳው ምናምን ነው አይደለም እንደዚህ ችግር የምንዳረገው አይደለም። እነዚህ ነገሮች እኮ ማለት ነው ከመጡ ይምጡ። ለጤናችን ከሆነ ለጤናችን ካልሆነ ግን እግዚአብሔር እኮ የማይሰጠን ነው። እኔ አንዳንድ ነገር ልንገራችሁ። ዣንጥላ እኮ ዝናቡ እስካለ ነው የሚጠቅመው እንጂ ዝናቡ ካቆመ እኮ ሸክም ነው። በህይወታችሁ ውስጥ ማለት ነው ሊጠቅማችሁ የሚችል ነገር ሊኖር የሚችለው በዚህ ምድር ላይ ያለ ነገር ምናልባት ያጓጓን ይሆናል፣ ተስፋ ሊያስቆርጠን ይችላል፣ ወይ ንብረቶቻችን ምናምን ያሳጣን ይችላል፣ ወይ ደግሞ የሆነ ነገር እኔ አሁን የገዛ ጓደኛዬ የምወደው በህይወቴ ውስጥ ትልቅ ቦታ ያደርሰኛል ብዬ የማምነው መቼም ሰው ሳታምኑ አትኖሩ ማለት እዚህ ምድር ላይ ብዙ ጊዜ ሰው ነው፣ ገዳዮቻችንም ሰው ነው፣ አዳኞቻችንም። እኔ በጣም የምወደው የማከብረው ሰው ብዙ ብር ይዞብኝ ሰሞኑን ጠፍቷል። የለም ማለት አሁን አመት እየሆነው ነው። ኦልሬዲ 6 ወር አመት እየሆነ ይኸው በቅርብ አማላጅ እየጠየቁት ነው። ካናዳ ገብቷል። እዚህ ቦታ አለ ሲባል እዚህ ቦታ አለ ሲባል ወደ ካናዳ ሄደው በጣም የምወደው ቤተሰብ ያለው ስንት ነገር አብሬ ያሳለፍኩ ሰው ያለ የሌለብኝን ያለ የሌለኝን ንብረት ይዞብኝ ሄደ። ስለዚህ እሱ አሁን ራይ ላይ ይሄ ሰውዬ ይሄን ንብረት ይዞብኝ ሄደ ብዬ ራሴን ባጠፋ ብሩ ይመለስልኛል? በጨራሽ። የሚገርማችሁ ግማሽ ያለኝን ነገር በሙሉ መፍትሄ ፈለጋ ምንድን ያደረኩት ያለኝን ነገር ሁሉ እንትን ብዬ ያን ለነዛ ሰዎች መክፈል ያለብኝን ነገር ከፍ እሱን ፍለጋ እየተንከራተትኩ ነው። ግን ለማን ይነግረዋል? ለማን ይነግረዋል? ሰላም፣ እንዴት ዋላችሁ? ሳሚ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሰላማችሁ ይብዛው። ሰላም ነው እህቴ ሳሚዬ። ሁሌ ለኛ አለን፣ ሁሌ ለኛ መካሪ ዘካሪያችን ነክ። ሁል ጊዜ የምከታተልና የምትናገረው ሁሉ ትክክል ነው እና አንዳንድ ጊዜ የምንወስናቸው ውሳኔዎች መፍትሄ ነው የምንላቸው በጣም ስህተት ናቸው እና ከባድ ነው። በተለይ ረብስማ አንቦልድ በጣም ለማሰብ ይከብዳል ሁሉም ነገር። ግን አንድና አንድ መፍትሄ ብዬ የማስበው ወደ ፈጣሪ እንደመጮህ የመሰለ ደግሞ ነገር የለም። ወደ ፈጣሪ በቃ ምንም ነገር ችግር ሲፈጠር ወደ ፈጣሪ መጮህና መጮህ ብቻ መፍትሄው እንጂ ከሰው ምንም ነገር ሳንጠብቅና አንዴ ላቋርጠሽና ማማዬ ፈጣሪ ደግሞ ምን አይነት ነገር ይወዳል መሰለኝ? ምን አይነት ነገር ፈጣሪ የሚጮህበትን ሰው አይወድም። አትጮህበት። ፈጣሪ በጮህ አይደለም የሚፈልገው። እኔ እንደው ልንገርሽ እንደ ወንድም ነው። ፈጣሪ ምን ይፈልጋል መሰለሽ? ፈጣሪ እርጋታ ይፈልጋል፣ ምስጋና ይፈልጋል፣ ፈገግታ ይፈልጋል። የሚያስለቅስሽ ነገር እኮ ይኖርብሻል። ግን ያ የምታለቅሽበትን መንገድ ወደ ጸልይበት የፈለገው መንገድ ሚዩት አርጉት። ብቻ ሚዩት እያረጋችሁ እየረበሸ ነው። ሚዩት አርጉት። ያ የምናለቅስበት መንገድ ወይም ደግሞ የምንጠይቅበት መንገድ ይወስነዋል። እኔ አንዳንዴ የለህም ብሎ ጸሎታ የለም። አንተማ የለህም ከሰው በታች አረከኝ፣ አንተማ በቃ እኮ እኔን ረስተኸኛል ይባላል። ነውር ነው። እንደዚህ ብሎ እግዚአብሔር ላይ ማጉረምረም መጮህ አያስፈልግም። እግዚአብሔር አይረሳም። እግዚአብሔር ደግሞ ችግር ውስጥ አይከትሽም። ምናልባት የሆነ ነገር ልታጭ የቻልሽበት ምክንያት ለበጎ ሊሆን ይችላል እንጂ እግዚአብሔር የችግር ፈጣሪ ወይም የችግር አምላክ አይደለም። ችግር ውስጥ የምንገባው እኛ ስለማናውቀው ነው እንጂ እራሳችን ችግር ውስጥ የምንገባው ወይ ያልሆነ ሰው ጋር ሄደን እንጠጋለን፣ ወይ ሰው እንደገፋለን፣ ወይ ደግሞ በሰው ተስፋ እንኖራለን። ከዛ በኋላ ፈጣሪ እንረሳለን። እነዛ በሚሰጡን ጥቃቅንና አነስተኛ ስጦታ እንሸጎድና ህይወታችንን ምስቅልቅል እናደርገዋለን። ገብቷችኋል? ከዛስ የኛ ጥፋት ሆኖ እያለ ጥፋታችንን እንደማረም እና ፈጣሪ ጋር ዝቅ ብለን እንደመጠየቅ ራሳችን ያወዳደምነውን ነገር ቀና ብለን አንገታችንን አንቃንትን ብለን ፈጣሪን ሙግት እንይዛለን። ሰበብ ጥቁማ አትጠቁሙ። በሰው ላይ በፈጣሪም ላይ በሰው ላይ የምትጠቁሙ ሰዎች አላችሁ።
ሰበብ እና አንተን እንዲያደርገኝ አንቺ ነሽ እናቴ ነሽ እንደዚህ ያደረግሽኝ አይደለም። ማንም ሰው ማንም ምንም ማድረግ አይችልም። ማንም ስትጠይቁ ያጠያየቅ መንገድ አለው። ፈጣሪን ስትጠይቁ ፈጣሪ ጤና እንዲሰጣችሁ ጠይቁት። ለሰለሞን እግዚአብሔር ምን አለው? ምን ላድርግልህ ትፈልጋለህ ብሎ እግዚአብሔር ሲጠይቀው ይህንን ህዝብ የምመራበት ጥበብ ስጠኝ ነው። ኧረ ነገር ይረብሻለኝ። ትንሽ በዙሪያ ያለ ነገር ሚስ ለምን እንደምታነሽው ሚስ ታርጊው አንዴ ሚስ ማድረግ ያለሽ ቴንኪው። ምን ትፈልጋለህ ስለው ጥበብ፣ ይህን ህዝብ የምመራበት ጥበብ ስጠኝ ነው የምንጠይቀው ነገር። ሌላውን ነገር እግዚአብሔር እኛ የምንፈልገውን ነገር ሳያውቅ ቀርቶ መስሏቸው ልክ ነህ ሳሚ። እኔ ግን የተረዳኸኝ ማለት ወደ ፈጣሪ መጮህ ነው ስልህ ማማረር ሳይሆን ምስጋና ይቀድማል ከሁሉም በላይ ግን እናማረር ሳይሆን ያለው ያልኩት አሁን ለምሳሌ የሆነ ነገር ሲፈጠር ወደ ፈጣሪ ጸሎት ማድረግ ነው እንጂ መፍትሄ ብለን ቶሎ ብለን የምንወስናቸው ነገሮች ጥሩ እንዳልሆኑ ያኔ አሁን ለምሳሌ አሁን ዛሬ በሰማሁትም ሚዲያ ላይ በጣም አለቀስኩኝ። እግዚአብሔር በሚያውቀው ብዙም ያን ያክል ተከታታይ አይደለሁም የሚዲያ ቲክቶክ ከስንት አንድ ቀን ነው የምገባ ግን በጣም ያለቀስኩትኝ ለእሷ ብቻ አይደለም ከሞተች በኋላ ያለው ህዝብ ሚዲያ ላይ ስለሷ የሚወራው ነገር መጀመሪያ ቪዲዮ የሰራች ቀን የሆነ ከጎኑ አንድ ሰው የሆነ ነገር የሆነ መፍትሄ የሆነ እሷን ተስፋ የሚሰጣት ሰው ቢኖር እኔን ይህንን ውሳኔ ወስና ወደ ይህም ባልደረሰባት ማለት ነው። ግን ከሆነ በኋላ ሁሉም ሚዲያ ላይ እንደዚህ በቃ ስለሷ ነው በቃ በየሄዱበት ስለሷ ነው የሚወራ። ይህ ከመሆኑ በፊት አንድ ሰው ከጎኗ ቢሆን ምን አለበት ብዬ አስባለሁ። ስለአንቺ ሰው ማውራት የጀመረው በቁም እያለሽ እኮ ማንም ስለአንቺ በጣም አዘንኩ። በዚህ እናንተ ትምህርት ሊሆናችሁ ይገባል። በቁም እያላችሁ በህይወት እያላችሁ እናንተ ለዛ ሰው ምንም አይደላችሁ። ግን ከሞታችሁ በኋላ ነው ሰው ሲሞት ነው ወይ አንድ ሰው እንደተጎዳ ነው የሚያውቀው ወይ ከአንድ ሰው በቃ እንደተጎዳ የምታውቀው ወይ አንተ ሞት በቃ ወይ የሆነ አሽቃባጭሽ በዙሪያሽ ያለ ስላንቺ ነገርኳችሁ። ገንዘብ ስትይዙ ብር ይዛችሁ ተሟልቶላችሁ የሆኑ ቦታ ስትገኙ ስለእናንተ ሀሳብ የሚሰጥ እናንተን የሚደግፍ የሚያሽቃብጥ ሰው በዙሪያችሁ ይኖራል። ስትሞቱ ስለሞታችሁ ለማብራራት ብዙ አሁን ማነች ቀነኒ ነው የሚባል ባለፈው የሞተችው ስለ እሷ ብዙ ነገር ተወራ። ሾርት ሚሞሪ ስለሆነ ተረሳች። በህይወታችን ብዙ ነገር መጥቶ ስለነዛ ሰዎች አውርተን እንረሳቸዋለን። አንድ ረጅም ጊዜ እንኳን አብረናቸው አንቆይም። የሆነ ነገር በዙሪያችሁ ሲኖር ፈላጊዎቻችሁ ግር ብሎ ይመጣሉ። የሆነ ችግር ሲገጥማችሁ ደግሞ ችግራችሁን እያነሱ ቁስላችሁ ላይ ጨው እየነሰነሱ እናንተን መጥበስና በጀመራችሁት ጉድጓድ እንድትሞቱ እንድትቀበሩ የሚያደርጉ ደግሞ መዥገሮች አሉ። የሚናገሩት ቃላት ተናግረው እኮ ልክ ህፃን ልጅ በር አንኳክቶ የሆነ በር ውጭ ተንኳክቶ ማን ነው ብላችሁ በሩ ስትከፍቱ ሰው የለም ሩጦ ሄደዋል። እንደዚህ አይነት ሰዎች አሉ። መዥገሮች በህይወታችሁ ውስጥ ይመጡና